ዛሬ አንድ ትልቅ ምሁር ላስተዋውቃችሁ። ከታች የምትመለከቱት ትልቅ የአፍሪካ ምሁር ፕሮፌሰር ዩሱፍ ያሲን ይባላል። ፕሮፌሰር ዩሱፍ ያሲን ባለጅንቶ ብዕረኛ ዩሱፍ ያሲን ቀደምት ጸሐፍት ነው። በብዕሩ የሰላ ሂስ በማድረግ ረገድ የተዋጣላት የትንታኔ ጸሐፊ ሲሆን በተለይ በምስራቅ አፍሪካ ጂኦፖለቲካዊ ላይ ያጠነጠኑ ገላጭ ተንባይ ጽሑፎችን በማድረስ ይታወቃል። ዩሱፍ የነጻው ፕሬስ በጎመራበት በእነዚያ ዘመናት በኋላ ነው ዩሱፍ መሆኑ የታወቀው። ሐሰን ዑመር አብደላ በተሰኘ የብዕር ሰም መሳጭ ገላጭና ቆንጣጭ መጣጥፎችን በትጋት ለመላው ኢትዮጵያውያን ያደረሰ ነው። በጽሕፈት ደረጃው ላቅ ያሉ ሐሳቦችን በምክንያታዊነት በመተንተን በብዕሩ ያለፈውን ሥርዓት ራቁት ያስቀረ አቅጣጫ የሰጠና ያነቃቃ ለሌሎችም ጸሐፍት ጭምር እንደ አርአያ የሚጠቀስ ባለ ጅንቶ ብዕረኛ ነው። ያው ሙሉውን ዕድሜውን ጻፈ። አገራዊ ለውጡን ተከትሎ ከሚኖርበት አገር ወደ አገር ቤት ጎሬ ብሎ ነበር። አሁንም ኗሪነቱን ውጭ ያደረገ ከኢትዮጵያ የብዕር ዘመራዎች ውስጥ በቀዳሚነት ስሙ የሚነሳና ምሁራዊ ቃና የተላበሱ መጽሐፍትን ጭምር ያበረከተ የቀለም ቀንድ ነው።